ያው ልጆቼ እኛ ጋር ቀን ነውና ልጆቼ የተጫወቱ ነው። ድምፅ ከረበሻቸው አፉ በሉኝ። እህቶች፣ ወንድሞች ይህ የምታዩት ህፃን ሳላሐዲን ሁሴን ይባላል። በ11 ዓመቱ ነው ከቤት የወጣው። እናቱ ነዒማ ትባላለች። የጠፋው ደግሞ ከናዝሬት ከአዳማ ነው። ከቤት እንደወጣ የት እንደደረሰ አታውቅም እናቱ። ይኸው አሁን 4ኛ ዓመቷን ይዛለች። ያገኛችሁ ካላችሁ ያያችሁት ካላችሁ ይሄ ቪዲዮ ደርሷችሁ እንደው ይሄ ልጅ ካያችሁ ሳላሐዲን ይባላል። ከናዝሬት ነው የጠፋው። በምትነግራችሁ ስልክ ቁጥር ደውሉላት። ልጅ ያለው ሰው ያውቃል። አይደለም ለአመታት ለአንድ ቀን ልጅን ማጣት ከባድ ነው። አላህ ሱብሓነሁ ወተዓላ ያገናኛት። ሳላሐዲን ይባላል። እሺ ሁላችሁም ይህንን ደግሞ የሰማችሁትን ሼር አድርጉ። አላህ ሱብሓነሁ ወተዓላ ያገናኛት ብላችሁ ዱዓ አድርጉላት። ስልክ ቁጥር ተናገሩ። ስልክ ቁጥር ንገሪያቸው። ስልክ ቁጥር የምትገኝበትን ነይማ ቁጥር እኔ በጭንቅላት አልችልም። እዚህ ስር ነው ያለው። ፕሮፋይል ስር አለ። የኢትዮጵያ ልጅ ካገኘ አንድ ሀርጊሳ ቆይ እስኪ ቆይ ፊዳከ አቢ ወኡሚ ያ ረሱለላህ ከጀቱ ገሬ ሸሃዳ ሀርጊሳ ጅራ ደግሞ ሀርጊሳ ጅራ ጀቴ ፕሊስ ረቢ ሶዳን አለም ከቤት ሲወጣ 11 ዓመቱ ነው። አሁን 4 ዓመቱ ሆኖታል። ያ ማለት 15 ዓመቱ ሆኖታል። ሳላሐዲን ሁሴን namni argitan jechuun yookaan ana dubbisaa yookaan na'imaa yookiin Asiyaa yookiin wanda Khaalid kan namni ለአንድ ሰው ላይ መስጠት ትችላል። መቃንሳ የኔ ቁጥር ደውሉ ላይ 0976757575 ሶስት ጊዜ ቀላል ነው። 0976757575 ወይ ደግሞ ፕሮፋይሌ ላይ ስትገቡ ስልክ ቁጥሬ እዛ ላይ ታገኛላችሁ። በዚህ ብትደውሉልኝ በማንኛውም ሰዓት በምንም ሰዓት ላይ አገኛለሁ።
لا والله برحمة بإذنة የሆነ ኸይር ነገር ያሰማል። አይሰማም? ወጣ ትሰማም? ወንድም ካሊድ እያወራ ከሆነ ኸይሩን አላህ ያሰማል። አሁን አለው ይሰማል? ይሰማል? ትሰማለህ? አሁን ትሰማለህ? አይ የደወሉት ሰዎች ተመሳሳይ ችግር ውስጥ ያለንን እንደው እባክህን ብለው እነሱም ነው አላህ እንግዲህ እነሱንም ያግዛቸው። አብሽሩ ፎቶ ላክ ብያለሁ። እንዲህ አይነትም ያው ችግር ያለባችሁም ሰዎች በዋትሳፕ ፎቶ ላኩ። በምንችለው እንግዲህ አላህ እንግዲህ በፈቀደው የሚሆን ይሆናል። እህታችን አላህ ያግዝሽ። እኔ ነገ ጠዋት ኮሚኒኬት አደርጋለሁ። አብሽሩ በደንብ ነገ ሌላ አግማስ ኢትዮጵያም የሆነ ፕሮግራም አላቸው ላይቭ ስላላቸው እነሱ ጋርም በተወሰነ ሰዓት ጠርተውሽ እዛ ገብተሽ መልእክትሽን እንድታስተላልፊ እናደርጋለን። አብሽሩ አብሽሩ። ተበሸር ኢንሻአላህ። በቃ እኔ ያው ኢትዮጵያ መሽቷል እና ለዛ ነው በቃ እኔም እንደዚህ ሰምቼ ጆሮዬን ደፍኛ አልተኛም ብዬ ነው እንዲህ ስታለቅሽ። አላህ እንግዲህ እምባሽን ያብስልሽ። እንግዲህ አብሽር አብሽር። አሜን። ዱዓ አድርጉልኝ ኢንሻአላህ አላህ ሰብሩን እንደሚሰጠኝ። ታዬ ለማአነስ በሄት እንጅራ ነገቲ ቡላ አሰቢያ ገለቶሜ የልጆቹን ነገር ኢንሻአላሁ ተዓላ ሌላም ጊዜ እንትን እንልበታለን። እሺ አብሽሪ ነይ ማይ። እሺ ላኪን። እሺ አይ አብሽሪ። ኸይርም ደግሞ ሲኖር አሳውቂን። እሺ ማኩ ከይሩንም በጣም ብቻ ምን ይገኛል ቢኢዝን ረብል ዓለሚን። አንቺ ይሉሽ ቅድም ያልሽውን ቃል እንዳትደግሚ። ተስፋ ቆርጫለሁ። ተስፋ አይቆረጥም። ሙስሊም ተስፋ አይቆርጥም። ተስፋ የሌለው ኢብሊስ ብቻ ነው። እሺ ተስፋ አበደን አይቆረጥም። እሺማ በ20 ምናምን ዓመትም የተገናኙ ስላሉ አላሁ ረቡል ዒዛ የት እንዳለ ያውቃል። ሊያገናኝሽ ይችላል እሱ ሱብሓነሁ ወተዓላ። አሁን እኮ ቪዲዮ ቀርጸው ብዙ እህቶች ወንድሞች ለቀዋል። በየፌስቡኩ በየዩቱቡ በየቲክቶኩ ተለቋል። ኢንሻአላሁ ተዓላ ምን ሰው ጠላና ይደረሳል። እሺ ይገኛል። አብሽር ጀዲ። እሺ ቀኑ ደርሶ ይሆናል። ዛሬም እዚህ የተገናኘ ነው። እሺ ናይማዬ አብሽሪ ማኩ። አላህ ስብሓነሁ ወተዓላ ኸይሩን ያሰማን። ደህና ደሩ። اليوم يوم الجمعة يا من تحبون النبي صلوا عليه وسلموا تسليما. اللهم صل وسلم على نبينا محمد وعلى آله وصحبه كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. أدرا 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 زوجت الله بمولو የሶላታችሁን ነገር አደራ እህቶቼ ወንድሞቼ። የቂያማ ቀን የመጀመሪያው የምንጠየቀው ሶላታችን ነው። የኛ ነብይ አለይሂ ሰላቱ ሰላም ምን አሉ? ሶላቱ ጎዶሎ የሆነበት ሰው ስራው በሙሉ ይጎላል ብለዋል። ሶላቱ ሙሉ የሆነለት ሰው ደግሞ ስራው በሙሉ ይሞላል ብለዋል። ሶላታችሁን ነገር አደራ። አላህን ሱብሓነሁ ወተዓላ የምንገናኘው እዚህ ዱንያ ላይ ሆነን በሶላታችን ነው። ማናገር የፈለገ ቁርአን ይቅራ። ሱብሓነሁ ወተዓላ ያስቀመጠልን እንደው ምንም ሰዓት እንኳን ቢያልፋችሁ ቀዷ ሳታወጡ እንዳትተኙ ያለፋችሁ አደራችሁን። ለምን የቂያማ ቀን ከጎደለ ካለ ከጎደለበት ሶላው ትርፍ ሶራት ካለው እዩለት ይላል ረቡል ዒዛ ጀለ ጀላሉሁ ብለዋል የኛ ነብይ አለይሂ ሰላቱ ሰላም። ካለፋችሁ ዙሁር አሱር ላይ የዙሁርን ቀዷ ማውጣት እንዳትረሱ አደራችሁን። አንድ ሴት ሞታ ልጇ አንድ ዓሊም ናቸው የተናገሩት። ጀናዛው መንቀሳቀስ አልቻለም። በስንት ቁርአን ቀርተው ጀናዛውን ተሸክመው ወሰዱ። ቀብር ውስጥ ማስገባት አልቻሉም። የመጨረሻ ሰዓት ልጇን ፊቷን ተብሎ ሲገለጥ ደንግጦ እያለቀሰ ምንድን ያየኸው ሲባል አልናገርም ማለት። ከአመታት በኋላ ታሪኩን አጠር አድርጌ ነው የምነግራችሁ። እኛን ኡስታዝ አገኛቸውና ቁርአን ተቀርቶ ነው ጀናዛዋ የተንቀሳቀሰው አልነሳ ብሎ ማለት ነው። ሲጠየቅ ከስንት አመት በኋላ የዛለት ያየሁት እናቴን አልነበረም